ትግራይ ህዝብ ወዳሉ ምስኪን ህዝብ የትግራይ ብሔርተኛ መሆን ግን ኃጢአት ባይዘው በተለይ ማህበረሰባችን ላይ ያስጨፈጨፈ ዛሬ ኦነግ ታጣቂ መጥቶ ጥይት ይዞ ህዝባችንን እንዲገድል ያደረገ በዋነኝነት ህወሓት ነች። ህወሓትን መባል እንደማያሰቅል ዛሬ መጥቶ ብልጽግና ብለን አልሰማ የዛን ጊዜ ህወሓት ተብለን ዝም ያላለን ስንናገር የነበረልን አሁን መጥቶ ብልጽግና ምናምን ብለን አልሰማ። ግልጽ ነው የምነግርህ። ሌቦች መቼም መጥተህ ከዚህ በኋላ ኢትዮጵያ ፖለቲካው ተትመጣው ድገም የፈለጋችሁት ምንድን ኦሮሚያ ክልል ትገባለህ። ዋና ቀንቃኝ ኦርቶዶክስ ነው መጡ። ባንድ ኦርቶዶክስና ሙስሊም ግማሹ ኦርቶዶክስ ግማሹ ሙስሊም ሆኖ ተከፋፍሎ መጡ። እናንተ አራዶች እና ሌላው ኢትዮጵያዊ እጅ መጥተህ በየቦታው እየገደልክ ህዝብ ለህዝብ ልታፈቅ። ስለዚህ ዋናው ገዳያችን የትግሬ ብሔርተኛ ለመጨረሻ የትግሬ ብሔርተኛ ሆኖ ኦርቶዶክስና ሙስሊም የለም። የትግሬ ብሔርተኛ ሃይማኖት የለም። ሃይማኖቱ ትግሬ የትግሬ ብሔርተኛ ሃይማኖት ቢስ ኦርቶዶክስም አይደለም ሙስሊምም አይደለም። ሃይማኖቱ ትግሬ ነው። እነማ ሃይማኖቱ የኦርቶዶክስ ምናምን ባንዲራ ምናምን ሃይማኖቱ ያቺ ማያት ለባንዲራው ነው የሚሞት። ያንን ባንዲራ ይሄ ቀይና ቢጫ ባንዲራው ለሱ ነው የሚሞት። ይሄንን አንደርስታንድ ማድረግ ለኢየሱስ ክርስቶስ አይሞት፣ ለጌታችን መድኃኒታችን ኢየሱስ ክርስቶስ አይሞት፣ ለአላህ አይሞት። የሚሞተው ለማን? ለአንድና ለአንድ ለመስቀል አይደለም የሚሞተው፣ ወይም ለቁርአን አይደለም የሚሞተው፣ ለዛች ባንዲራ ነው። ኮሚኒስት ነው። ሃይማኖተ ቢስ ናቸው። ክር እኮ የሚበጥሱ ናቸው። ኦርቶዶክስ ቤተክርስቲያንን እኮ የሚያቃጥሉ ናቸው። ችግር የለባቸው። ስለዚህ መጀመሪያ ምን አደረጉ? ቅድስት ምናምን ብሎ መጡ። ሰው አልሰማላቸው። ቅድስት አክሱም አለን ህዝብ በእነሱ ቤት ሙስሊሙን እዛ ሊያነሳሱት ኦሮሚያ ክልል አማራ ክልል ያለው ሙስሊም ለእነሱ ብሎ እንዲጮህላቸው ነው። አልተመቻቸው። አሁን ምን አደረጉ? አርሲ ላይ ገብተው ኦነግን አዘው አስገድሉ። አሁን ከዛ በላይ ያደርጋሉ። አርሲ ላይ ኦነጎች ለገደው ውሃብያ ሙስሊም የገደለ ደግሞ ብሎ አላማው ምንድን ነው? በእስልምናና በክርስትና ዓመት ሙሉ የኖረን እስልምናና ክርስትና አገጫግጨው ከዛ እኛ ምንም በማናውቀው ሙስሊምና ብሔር ወደ ሃይማኖት መጣ። ወደ ሃይማኖት ግጭት ደግሞ እንደዚህ በቀላል ልታድነው አይችልም። የሃይማኖት ግጭት አንዴ መጣ ከተባለ ማን ነው የሚያድነው? ማንም ያድነው የለም። እርስ በርስ ነው የምትጨፈጨው። ስለዚህ ዓላማው ሌላ ነው። ዓላማው ተደብቀህ ፖለቲካ ትሰራ፣ በፊት ለፊት ወጥተህ ስራ። ትግሬነትን በፊት ለፊት፣ ኦነግነትን በፊት ለፊት። ስለዚህ የትግሬ ብሔርተኛ ሆኖ ኢትዮጵያዊ የለም። የትግሬ ብሔርተኛ ሆኖ ሃይማኖት ያለው የለም። የትግሬ ብሔርተኛ ሃይማኖቱ ህወሓት፣ ሃይማኖቱ ቲፒኤልኤፍ፣ የሃይማኖት ድርጅት ሲኖዲዮስ ምናምን አለ። ቲፒኤልኤፍ እስካለ ሃይማኖቱ የሚሞተው ለዛች ባንዲራ፣ ለዛች ይሄ ቬትናም ለምትመስል ባንዲራ ለሱ አይሞትልህ፣ ሌላ ነገር አይሞትልህ። መስቀል በለው የምን አባ መስቀል ዘግዝቆ ረግጦት ነው። በእግሩ ላይ ይገባላል፣ ችግር የለም። ይሄ በጫማ ምናምን ነው የሚገባል፣ ችግር የለም። ባይዘው መጥተው እኮ ላሊበላ ላይ እኮ በጫማቸው ገብተው እኮ ተጸራርተው ሃይማኖት ያለው ሰው እንደዚህ ያደርጋል። ሃይማኖት ያለው ሰው እንደዚህ ያደርጋል። ሙስሊሞቹን እንደምታያቸው ነው። የትግሬ ሙስሊም ሃይማኖት ቢስ እንትን እኮ አይጠማቸውም። ምንም ሂጃብ ምናምን የላቸውም። በፊት ለፊት አይጾም ምን አይል አይሰግድም። ምን የት ነው የሚሰግደው? የሚሰግደው ለዛች ባንዲራ። የሚሰግደው መሬት ላይ መጥቶ ልክ ትግራይ ክልል ሲገባ መሬት ይስማል። የሚሰግደው ለዛች መሬት እንጂ ለአላህ ምናምን የሚሰግደው አንድ የትግሬ ብሔርተኛ ሲሰግድ አይታችሁ ታውቃላችሁ? አይሰግድም። የትግሬ ብሔርተኛ አይሰግድም። ሰግዶ አያውቅም። ባይዘው ሙስሊሞች አይሰግዱም። ስለዚህ ሃይማኖተ ቢስ ናቸው የሚሰግዱት ለዛች ባንዲራ። ስለዚህ ይሄ ሃይማኖተ ቢስ ቡድን መጥቶ አሁን የእንትን ኦርቶዶክስ ተቆርቋሪ ሆኖ መጣ። ኦርቶዶክሳችን አርሲ ላይ ተጨፈጨፈ እንትን አለ ምናምን ብሎ ሊመጣ አሸውዱንም ነው እያልኩ ያለው። ጨፍጫፊዎቹ ከጀርባ እናንተ ናቸው። የትግሬ ብሔርተኛ ነው ጨፍጫፊ። ስለዚህ ይህንን አንደርስታንድ ሆኖ መቀጠል አለብን።